የዛሬው ፊልማችን የሚጀምረው እስር ቤት ውስጥ ሲሆን እስር ቤት ውስጥም አንድ ቦምቦሊኖ የሚያክል ሰውዬ እንመለከታለን። እሱም በጥፊ መመታታት እየተጫወተ ነበር፣ ግን የሚያሸንፈው ጠፋ። በዛ ሰዓትም ዋናው አክተራችንን እንተዋወቃለን። ሃንሱ ይባላል። ሃንሱ ቀጭን ከመሆኑ የተነሳ ይቀልድበት ነበር። እናም ማን ቀድሞ እንደሚመታ እጣ ሲጥሉ ግብዳው ሰውዬ ደረሰው። በዛም ሳቢያ በቃ አለቀለት ብለን እስረኞቹ ተስፋ ቢቆርጡም ሃንሱ ምንም አልፈራም ነበር። ግብዳውም ሰውዬ ሃንሱን በጥፊ ያለው እና አንገዳገደው። ግን ስላልወደቀ ወይም በቀኝ ስላላለ ጨዋታው ይቀጥላል። ሰንሁን በተራው በጥፊ መታው። ግብዳው ግን ምንም አልመሰለውም ነበር። እንዲሁ እየተመታቱ ካሜራው እዛው እስር ቤት ያለውን ሃንን ያሳየናል። ሃንሱን ተደብቆ እየተመለከተው ነበር። ሃንሱም እንዲሁ ከቀጠለ እንደሚሸነፍ ስለገባው በጥፊ የሚመታው መስሎ በቦክስ ደባለቀው እና ቦምቦሊኖችን ወደቀ። ሃንሱ እንዳጭበረበረ ማንም አላየም ነበር ከሃን ውጪ እና ሃንም በዘዴው ያደንቆ ጀመረ። መሪያቸውም የተመታባቸው ጭፍሮችም ሰንሁ ላይ ድብድብ ይከፍታሉ። ሰንሁን ግን ማስቆም አልቻሉም ነበር። በዛ ሰዓትም ፖሊስ መጥተው በታተኗቸው። ሰንሁን እንደ ቅጣት ጨለማ ክፍል ውስጥ አረጉት። ከትንሽ ቆይታ በኋላም ሃን መጣና አዲስ እስረኛ ስለሆነ መጣላት እንደሌለበት ነገረው። በተጨማሪም ቦምቦሊኖ የማፊያ መሪ ስለሆነ ሊገለው እንደሚችል አስጠነቀቀው። በቀጣዩም ቀን ቅጣቱን ጨርሶ ከወጣ በኋላ ፀሐይ የሞቀ አንድ እስረኛ ወደሱ መጥቶ ስለ ቦምቦሊኖ እየነገረው እያለ ሃንሱ ቆይ ማን ነው ብሎ ጠየቀው። በዛ ሰዓትም ቦምቦሊኖ ማለት እስር ቤት ውስጥ ህግ የሚጽፍ ህግ የሚያስከብር እሱ ነው፣ በአጭሩ መሪ ነው ብሎ ነገረው። ይቅርና እስር ቤት ውስጥ ውጪም ይከበራል፣ እሱ ማለት አንድ አለ የሚባል የማፊያ ቡድን መሪ ነው አለው። ከጊዜያትም በኋላ አዲስ እስረኛ ይመጣል፣ ኪም ሰንግ ሃን። ኪም ልክ እስር ቤት እንደገባ ውጥረቱ ይጨምራል። ኢቭን ብዙ ሰው የገደሉ ጨካኝ ሰዎች ራሱ ስሙን ሲሰሙ አንገታቸውን ይደፋሉ። ሃን ግን ምንም ሳይፈራው መጥቶ የሲጋራ መሸጥ ቢዝነሱን አብረው እንዲሰሩ ሐሳብ ሰጠ። እሱ ያልፈራው አንደኛ በቅርቡ ይወጣል፣ ለዛ ችግር አይፈልግም። ሁለተኛው ሃን ጠላቶቹን በደንብ ስለሚያውቃቸው ወጥመድ ማዘጋጀት ላይ እሳት ስለሆነ ነው። ኪም ደስተኛ አልነበረም። አንዱ የሃን ሰው ለሃን መጥቶ ጓደኛው መያዙን ይነግረዋል። እሱም የፈጠነ እዛ ወደ ጓደኛው እየሮጠ ደረሰ። በጣም ተጎድቶ ነበር። በዛም ተናዶ ኪም ጋር ሊጣላ ሲሄድ ፖሊሶች ጠፍጥፈው ይቆልፉበታል። ከብዙ ቀናትም በኋላ ሃን ተሽሎት ይወጣና በዛ ሰዓትም ቦምቦሊኖ እንዲገለው ተልኮ ስለነበር ሃንን ለመግደል ጩቤ ይዞ ይከተለዋል። በዛው ሰዓትም ሃንሱ ተከትሎ ሃንን ከሞት ያተርፈዋል። ጥበቆችም ይዟቸው ወደ አለቃቸው ጋር ያመጧቸዋል። አለቃቸውም ሃንሱን ሃንን ሊገል ነው ለምን እንዳለ ይጠይቀዋል። ልቡ ግን ሃንን ሊገል እንደነበር ያውቃል። ከዛ በኋላም ሃንሱ ሃን ጋር ሄደ። ሃን ግን ለምን አዳንከኝ ብሎ ጠየቀው። ሃንሱም ቀለል አድርጎ ሰው ሲሞት ስለሚያሳዝነኝ ነው አለው። በዛም በመሃላቸው ያለው የወንድማማችነት ስሜት ጠበቀ። በቀጣዩም ቀን የእስር ቤቱ ኃላፊ ጋር ሄዱና ሰውየው ሰው ሲያሰቃይ የሚያሳይ የቪዲዮ ማስረጃ አሳዩት። የሃን እቅድ ነበር። ሰውየውም ተናዶ ስልኩን ሰባብሮ ሃንሱን በጥፊ መታው። ሃንም ተናዶ አለቃውን በጥፊ መታው እና ይህን ቪዲዮ ውጪ እንደላኩት ነገረው። አለቃውም ለስሙ ሲል ኪምን ከድቶ ለሃን መደገፍ ጀመረ። በዛ ሳቢያም ሃን ኪምን እና ቦምቦሊኖን ኪችን ውስጥ አስሮ ያሰቃያቸው ጀመር። ቦምቦሊኖም ስቃዩ ሲበዛበት ሁሉም ነገር የተቀነባበረው ውጪ ከሚገኘው ዋንሼሆ እንደሆነ ነገረው። ሃንንም ከገደሉት የእስር ቤቱን 1/3 እንደሚሰጣቸው ቃል ገብቶላቸው ነበር። ለዛም ነው ሊገሉት የነበረው። ሃን ተናደደ። ታሪካችን ወደ ሌላ ቦታ ይወስደንና ሃንሱ ፖሊስ እንደሆነና ሃንን ለመሰለል እንደገባ ያስመለክተናል። መሪው ስሟ
ኢንሱክ ነበር። ሃንሱ ለዚህ ተልዕኮ የተስማማ የነበረው ኢንሱክ ለእናቱ ኩላሊት እንደምትሰጣት ቃል ገብታላት ስለነበረ ነው። በምላሹም ሃንሱ ሃንን እንዲያስይዛት ቃል ተገባብተው ነበር። በሚቀጥለውም ቀን ኢንሱክ ለሃንሱ ደውላለት ለእናቱ ኩላሊት የሚሰጣት ሰው እንደተገኘ ትነግረዋለች። በዛም ደስተኛ ይሆናል። ትንሽ ቆይታ መልሳ ደውላለት እናቱ በመኪና አደጋ እንዳረፈች ትነግረዋለች። ሃንሱም ልቡ ተሰብሮ ለቀብር እንድታስወጣው ጠየቃት። አይሆንም ዓላማ ይቀድማል ብላው ዘጋችበት። በዛም ተናዶ ለሃን ራሱ ፖሊስ እንደሆነና እሱን ለመሰለል እንደገባ ይነግረዋል። ሃንም ረጋ ብሎ ብር ከፍሎ እናቱን እንዲያያት ያደርጋል። ከተመለሰም በኋላ ሃን ማንንም እንዳታመን ብሎ ይመክረዋል። ከዛም ከእስር ስትወጣ ለኔ ታገለግላለህ ወይስ ለፖሊስ ይለዋል። ሃንሱም ሲያስበው በአንድ በኩል እንደ ዕቃ የምትጠቀመው ኢንሱክ፣ በሌላ በኩል ደግሞ ብዙ ጥሩ ስራ የሰራለት ሃን አለ። ሃንሱ ሃንን መረጠ። እናም ከጊዜ በኋላ ሃንሱ ከእስር ቤት ሲወጣ ብዙ ጋርዶችና አንድ ቀይ መኪና ይመለከታል። ወደዛች ቀይ መኪና ሲያቀና በሚገርም መልኩ ሃንን እንመለከተዋለን። ሃን ቀደም ብሎ ነበር የተፈታው። በዛኑ ቀን ማታ ሃንሱን ወደ ማፊያዎች ስብሰባ ይወስደዋል። እዛም ለመጀመሪያ ጊዜ ማንሺንን ያየዋል። ማንሺን የሁሉም ዋና አለቃ ነው። እሱም ሃንሱን ይወደዋል ምንም ስለማይፈራ። በቀጣዩም ቀን ማንሺን አንዱን አባል ጠርቶ ሃንን እንዲያስወግዱለት ይነግረዋል። ማታም ሃንሱ ለፖሊስ እንደሚሰራ እንመለከታለን። እናም ካሜራ ያለው ሰዓቱ ስለተሰበረ አዲስ አንድ ፖሊስ ሲሰጠው ሃን ይመለከተዋል። ምንድነው ሲለው ሃንሱ ፈጠን ብሎ ነገር እየፈለገኝ ነው ይላል። ሃንም ተናዶ ፖሊሱን ይቀጠቅጠው ጀመር። ሃንሱም እንዳይሞት ፈርቶ በቃ ብሎ ይይዘዋል። ሃንም ፖሊስ ነዋ እቃ ተቀብለክ ነዋ ብሎ ይፈትሸው ጀመር፣ ግን ምንም አላገኘም። ስለዚህም ሃን ዝም ያለ ቦታ ወስዶት ለቅድሙ ስራው ይቅርታ ይጠይቀዋል። ሃንም በህይወቱ ማንንም እንዳያምን ነገረው። ሰንሁም ችግር የለውም አለ። እናም ከማፊያዎች ጋር ተቀምጠው ማንሺል ጠጣ ብሎ መጠጥ ለሃን ሲሰጠው ሃን ከሞተ ሰው ጋር አልጠጣም ብሎ ግንባሩን በጥይት ብሎ ይሸኘዋል። በዛ ሰዓትም ኢንሱክ አንድ ነገር ትረዳለች። ሃንሱ አሁንም ለፖሊስ ሳይሆን ለሃን እንደሚሰራ። ስለዚህም ጣቢያ ወስዳ እኛም ሃንሱንም እስካሁን የማናውቀውን ነገር ለሃንሱን ታሳየዋለች። ሃን እናቱን እንደገደለበት እና አውቆ ከፍሎ እንዳስወጣው። ሃንሱም ይህንን ሲያይ ማመን አቅቶት በንዴት ራሱን መቆጣጠር ያቅቷል። ግን ትንሽ ሲረጋጋ ቀጥ ብሎ ሃን ጋር በመሄድ አንተ ሰው መግደል ብቻ ነው የምታውቀው፣ ልክ እናቴን እንደገደልከው አለው። ሃንም እንዳወቀ ገብቶት ሽጉጡን ይደቅንበታል። ግን ሃንሱ እንደማይገለው ያውቃል። በዛኑ ሰዓትም ፖሊሶች ይመጣሉ። ሽጉጥም መተኳኮስ ተጀመረ። ግን ፖሊሱ ሲገባ በሚያስደነግጥ መልኩ ሃንሱ ብቻ ነበር እዛ ያለው። ግን ድንገት ከአንድ ቦታ ሽጉጥ ይተኮስባቸው ጀመር ፖሊሶቹ ላይ። አብዛኞቹም ይሞታሉ። ግን አንዱ ፖሊስ ሃንሱን እንደ ታጋች ይይዘዋል። እናም ሊገለው ሲል ሃን ተኩሶ ሃንሱን ከሞት ያድነዋል። እናም ጥሏቸው ሲወጣ ኢንሱክ ጀርባውን በጥይት መታ ዘርግፋው እስካገኘው ብላ ትፈትሸው ጀመር። ግን ኪሱስ ስታጣ ወደ መኪናው ሄዳ ስታይ ሃንሱ መጣና በጥይት ደጋግሞ መጥቶ ገደላት። ሃንም ጋር ሄዶ እስከ ዛሬ እዚህ ችግር ውስጥ እንድገባ ያረከኝ አንተ ነህ ብሎ አፍኖ ይገለዋል። ፊልማችንም በዚህ ይጠናቀቃል።